የተወደዳችሁ የእግዚአብሔር ልጆች በመላው ዓለም የምትኖሩ መላው ኦርቶዶክሳውያን አንድ ሁለት ነገር የልደትና የጥምቀት በጣም በቪዲዮ በተለያየ ነገር ሲመላለስ አየሁ ተመለከትኩና በጣም አዘንኩ። ይህን በትግራይ የልደት ዕለት በትግራይ ክልልና የጥምቀት ዕለት ደግሞ በጎንደር ያየነው በቪዲዮ በተለያየ ሲዘዋወር እንደተመለከታችሁት እስኪ በመጀመሪያ አይተን እንመለስና መጨረሻ ላይ ሐሳብ እንሰጥበታለን። እሺ ይህንም አንዴ እንመልከትና አብረን ሐሳብ እንሰጥበታለን። ከእንግዲህ በመራው በዚህ ከእንግዲህ በመራው። እሺ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን እንደተመለከታችሁት እንዳያችሁት ነው። ይህን ሁለት ነገር አይተን የተመለስነው ያያችሁት በእውነት እንደ ኦርቶዶክሳዊነት ስትመለከቱት ስታዩት በእውነት በጣም ያሳዝናል ማለት ነው። ባህልና ሃይማኖት አብረው የተቀላቀለበት ሁለቱ በአንድ በፍጹም ሊሄድ የማይችል የልደት ዕለትና የጥምቀት ዕለት ያየነው የተመለከትነው እንዲሁም በእውነት ከሃይማኖታችን ከእምነታችን ወጣ ያለ እንዲሁም በእውነት አገራችን ኢትዮጵያ ውስጥ ብዙ ሊቃውንት ያለባት ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ያላት ዶግማ ያላት ቀኖና ያላት በእንደዚህ አይነት ስንመለከትና ስናይ በእውነት ሊቃውንት የት ሄዱ ያስብላል። እኛስ ወዴት እየሄድን ነው ያስብላል። እና በእውነት እንደዚህ አይነትስ እግዚአብሔር ያስደስተዋል ወይ? እግዚአብሔር እንደዚህ አይነትስ ይቀበላል ወይ? ያዘዘን መጽሐፍ ቅዱስ ይህን ነው ወይ የሚለውን ነገር እንመለከታለን። እስከ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ መግቢያ አድርገን እንመልከትና ወደ ሐሳብ እንሰጥበታለን። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ምዕራፍ 8 ቁጥር 7 ላይ እስከ 9 ያለው እንዲህ ይላል። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ስለዚህ በመጀመሪያ ስንመለከት ስንጀምር በትግራይ ክልል በአጽቢ ወረዳ ማለት ነው ሁራ ሰለስተ ወይ ደግሞ ሁራ ሶስት ይባላል በአካባቢ በትግርኛ አጠራር ማለት ነው። ይህን የልደት በዓል ነው የተመለከታችሁት። ካህናት ልብሰ ተክህኖ ለብሰው መስቀል ይዘው ጽንሐ ይዘው ታላላቅ ሊቃውንትም ያሉበት ቁጭ ብለው ሲመለከቱ፣ ሌሎች ደግሞ የባህላዊ ጭፈራና ሲጨፍሩ አይተናል ተመልክተናል ማለት ነው። አያችሁት? የክርስቶስ ልደት የሚከበረው በንዋየ ቅድሳት ወይስ በጭፈራ ነው? ስለዚህ እስቲ ሐሳብ ስጡበት። እዚህ ላይ ወዴት እየሄድን ነው? ካህናት ቁጭ ብለው ጭፈራ ሲመለከቱ ልብሰ ተክህኖ ይዘው ተቀምጠው መስቀል ይዘው ተቀምጠው ጽንሐ ይዘው ተቀምጠው ስንመለከት በጣም ነው ያዘን ነው ማለት ነው። ለምን መሰላችሁ? ባህላዊ የተለያየ አለባበሳችን ሊሆን ይችላል፣ የባህላዊ ስርዓታችን ሊሆን ይችላል። ማንም የሚከለክለው የለም። ግን ለሁሉ ጊዜና ሰዓት ወይም ደግሞ ቦታ አለው ማለት ነው። ያ የክርስቶስ ልደት በምስጋና በዝማሬ በማህሌት በቅዳሴ በስብከት እግዚአብሔር የምናገለግልበት ነውና እረኞችና መላእክት አብረው ተገናኝተው እግዚአብሔር ያመሰገኑበት ዕለት ነው። አንዳንድ ጳጳሳት በትግራይ ያሉ ሐሳብ ሲሰጡ ማብራሪያ ሲሰጡም ሰምተናልና በጣም አዝነናል። ይህን እኮ የአንፈራጹ ሰብአ ሰገል የሚለውን ተርጉመው ይህን እኮ ሶስት ጊዜ መዝለል የሶስት ሥላሴ ምሳሌ ነው፣ ለሥላሴ ክብር ነው ብለው ያ ጭፈራ ባህላዊ ጭፈራ ወደ መንፈሳዊ አምጥተው ሲተረጉሙት አይተናልና በእውነት ይህን ልንል ይገባል ማለት ነው። ይህን በእንደዚህ አይነት ቤተክርስቲያን አይገልጻትም። ሃይማኖታችን በእንደዚህ አይነት አይገለጽም። ቤተክርስቲያን ቅዱስ ያሬዳዊ ስርዓተ ቤተክርስቲያን ያላት በዜማ በመጽሐፍ ቅዱሳዊ በስርዓተ ቤተክርስቲያን በዶግማ ቀኖና ያላት በዚህ ነው ልትገለገል የሚገባትና ምስጋናችንም ምድራዊ ሳይሆን ሰማያዊ። ይህን አሁን ያየነው የሥጋ ስራ ነው፣ የሥጋ ፍላጎት ነው ሲንጸባረቅ ያየነውና ይህን የምድራዊ ነው እንጂ የሰማያዊ አይደለም ማለት ነው። በዚህ ደግሞ የተመለከታችሁት ደግሞ ሁለተኛ በዚህ ሲገርመን ይሄን አይተን ሳንጨርስ
የጥምቀት ዕለት ደግሞ በጎንደር ከተማ ደግሞ የጥምቀት በዓል ነው፣ ኮንሰርት ነው። ግራም ያጋባ በእውነት የስጋ ፈቃድ ጭፈራ መዝለል። እንግዲያ ታቦት ጎንደር ማለት 44 ታቦታት የምታወጣ በምስጋና የምትታወቅ ጎንደር ብለን የምንገልጸው ሁል ጊዜ ሊቃውንትም በእውነት ብዙ ሊቃውንት ያለባት ስፍራ ከሆነች ለምን ሊቃውንት ዝም አሉ? ለምን ያ ሁሉ የዘፈን ጋጋታ የጭፈራ ጋጋታ? በእውነት ለጥምቀትስ ይህን ይመጥናል ሆይ? ጥምቀት በእንደዚህ አይነት ነው የምናከብረው ሆይ? ጥምቀት እኮ በመዝሙር ጥምቀት፣ በምስጋና ጥምቀት፣ በመጽሐፍ ቅዱሳዊ ጥምቀት፣ በጾምና በጸሎት ጥምቀት፣ በቅዱስ ሥጋውና በክቡር ደሙ ነው የምናሳልፈው እንጂ በእንደዚህ አይነት መዝለል ወዴት እየሄድን ነው? ልክ በኖህ ዘመን እንደነበረ ትልቁም ታናሹም ሁሉ ሲጨፍር የጭፈራ ጋጋታ በእውነት ለጥምቀት የማይመጥን ለአካባቢው ለጥንታዊ ለታሪካዊ ቦታ የማይመጥን ነውና በእውነት ወዴት እየሄድን ነው? ሊቃውንትስ የት ሄዳችሁ? ባለፈው አይተን ከሆነ የአእላፋት ዝማሬ ብዙ ሊቃውንት እንዴት ዝማሬ በአደባባይ ይዘመራል፣ እንዴት የቤተ ክርስቲያን አገልግሎት እንዳይደበዝዝ ሲሉ ብዙዎች ሰምተናል። አሁን ግን በአደባባይ እንደዚህ አይነት የጭፈራ ጋጋታና ልክ ኮንሰርት ሁሉ ጥምቀት ለማክበር ሳይሆን እንደዚህ አይነት ለጭፈራ የተዘጋጀ የሚመስለው ትውልድ በጣም የሚያሳዝነው። ለትውልድ በእንደዚህ አይነት ነው የምናሳልፈው ወይ? እግዚአብሔርስ የሚያስደስተው ይህን ነው ወይ? እግዚአብሔር ስለ ጨፈርን መንግሥተ ሰማያት እንገባለን በጭፈራ አስታወት ይታጀባል ሆይ የሚለውን ነገር በጣም ልናስብበትና ሊቃውንት ልታስቡበት፣ ምእመናንም ልታስቡበት ይገባል። ለእኛም ይጠቅም አይደለምና ሁላችሁ ሀሳብ ልትሰጡበት ይገባል። ይህን ለትችት አይደለም፣ እንደ ቤተ ክርስቲያን ስርዓት እንደ ቤተ ክርስቲያን ሕግና ስርዓት ነው እየተነጋገርን ያለ ነው እንጂ ማንም ለማንም መተቸት አይደለም። አንዳንድ ሰዎች ምን ሲሉ ሰምተናል ሰሞኑን በተለያየ ነገር የሆኑ አባቶች የሆነ ስርዓት ሲናገር ይህንማ ቅናት ነው። እንዴት ነው ቅናት? እንዴት ነው ጭፈራ ሊያስቀና የሚችለው? እንዴት ነው ከመጽሐፍ ቅዱሳዊ የወጣ ስርዓት ስለተሰራ ሊያስቀና የሚችለው? የሚያስቀና መንፈሳዊ ሰው ሲጸልይ መንፈሳዊ ቅናት ያስቀናል። ሰው ሲያመሰግን መንፈሳዊ ቅናት ያስቀናል። ሰው ሲያስቀድስ፣ ሰው የእግዚአብሔር ቃል ሲሰማ፣ እግዚአብሔርን ሲሰማ፣ ለእግዚአብሔር ሲታዘዝ ነው መንፈሳዊ ቅናት። ቅኑ ለእንተ ተአቢ ጸጋ የሚለውን ልንቀና የሚያስፈልገን ነው እንጂ ይህን ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በገላትያ ምዕራፍ 5 ቁጥር 19 የስጋ ስራ የተገለጠ ነው ብሎ ዘርዝሯቸዋል ማለት ነው። ዘፈን የስጋ ስራ ነው፣ የስጋ ፍላጎት ነው። ሰው ከዘፈነ ከዘለለ ከጨፈረ መንፈሳዊ መዝሙር ነው ልንለው አንችልምና በእውነት ሊቃውንትም ዝም ብላችሁ ማየት በጣም ተገቢ አይደለም። የአእላፋት ዝማሬ ባለፈው ስንቃወም ብዙዎች ሲቃወሙ ነበር። አሁን የት አላችሁ? አሁን የት አላችሁ? የሁሉ ጭፈራ ለምን ዝም አላችሁ? ወይስ የጭፈራ ተባባሪ ሆናችኋል ማለት ነው? በእውነት እንደ ቤተ ክርስቲያን ስርዓት አባቶቻችን እንደዚህ አላቆዩልንም። ሐዋርያትም እንደዚህ አይነት ሐዋርያት ይህን ስርዓት አላቆዩልንም። ሐዋርያና አበው ይህን አላቆዩልንም። 318 ሊቃውንት ይህን አላቆዩልንም። የቤተ ክርስቲያን ሊቃውንት ይህን አላቆዩልንም። ቅዱሳን አባቶቻችን ቅዱሳት እናቶቻችን ይህን ስርዓት አላቆዩልንም። ስለዚህ የአባቶቻችን ስርዓት ብንከተል መልካም ነው። ለሁሉ ነገር ግን ለሁሉ አግባብና ለሁሉ ስርዓት አለው። ነገር ግን ሁሉ በአግባብና በስርዓት ይሁን እንዳለ ሐዋርያው ቅዱስ ጳውሎስ። ለሁሉ በአግባብና በስርዓት። ጥምቀት መንፈሳዊ በዓል ነው እንጂ ዓለማዊ በዓል አይደለም። ጥምቀት ሰማያዊ በዓል ነው እንጂ ምድራዊ በዓል አይደለም። ልደት መንፈሳዊ በዓል እንጂ ዓለማዊ በዓል አይደለም። ልደት ሰማያዊ በዓል እንጂ ምድራዊ በዓል አይደለም። መላእክት ያመሰገኑበት በዓል ነውና በዚህ ብንመለከተው ይህን ሁላችን ግን ለሁሉ እንዲዳረስ ሼር አድርጉት። ሁላችን ግን ሀሳብ ልንሰጥበትና የሚታረሙን መታረም አለበት ማለት ተፈልጋለሁ። ታቦታትን አስቁሙ፣ ታቦታትን አስቁሙ። በክርስቶስ ልደት ስም ዘፈን፣ በጥምቀት ስም ዘፈን፣ ታቦታት አስቁሙ። እንደዚህ አይነት ጭፈራና የጭፈራ ጋጋታ በእውነት ከእግዚአብሔር ይለየን ይሆናል እንጂ ከእግዚአብሔር ሊያስኖረን አይችልም እና ለሁሉ ሼር አድርጉት። እግዚአብሔር ከሁላችን ጋር ይሁን።